ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተም ያው አክብራችሁኝ ፍቃደኛ እንደሆንና እንዲሁም ጥያቄ እንድጠይቁኝ ራሴን ያው በፍቃደኝነት ስለጋበዛችሁኝ አመሰግናለሁ። ያው ስሜ አኪያ ሀብቴ ይባላለሁ። ያው የመጣሁት ከዳር ምሽታት ቅዱስ ሚካኤል ቤተክርስቲያን ነው። ያው ለሰንበት ትምህርት ቤቱ የመዝሙር ክፍል ዋና ክፍል ተጠሪ ነኝ። ሰበስተልን እሺ፣ ወንድማችን ለስንተኛ ጊዜ ነው እዚህ ስትመጣ መርሃ ግብሩ የዝማሬ ተዋህዶ ፕሮግራም ሲዘጋጅ ለስንተኛ ጊዜ ነው? እንደገና ደግሞ እንዴት ሳየው፣ ድባቡን እንዴት አገኘው? እሺ፣ ያው እኔ ለዝማሬ ተዋህዶ ለሁለተኛ ጊዜ ነው እዚህ ቦታ ላይ ስገኝ። ያው የዛሬ ዓመትም በዚህ ቀን ተገኝቻለሁ። ዛሬም እንግዲህ ለሁለተኛ ጊዜ ተገኝቻለሁ። መርሃ ግብሩ በጣም ደስ የሚል ነው። አንደኛ የሰንበት ትምህርት ቤቶችን አንድነት እንዲሁም ሁሉም የኦርቶዶክስ ተዋህዶ የሆነ ሁሉ በህብረት በጋራ አንድ ላይ እግዚአብሔርን የሚያመሰግንበት ቀን ነውና የምስጋና ቀን ማለት ነውና ይሄ ለሁለተኛ ጊዜ ሲከበር ነው። እኔም ያው እንደ አንድ ሰንበት ትምህርት ቤት አገልጋይ እንዲሁም እንደ ምዕመን እዚህ ቦታ ላይ በመገኘቴና ከኦርቶዶክስ ተዋህዶ ልጆች ጋር አብሬ በምስጋና እግዚአብሔርን በማመስገኔ ደስ እያለኝ ነው። መልካም መልካም ወንድማችን፣ እንግዲህ በተለይ አሁን ለዚህኛው የዝማሬ ተዋህዶ መርሃ ግብር በደብራችሁ ምን አይነት ዝግጅት አድርጋችኋል? እንዴትስ ነበረ የሚጠናው? ትንሽ በጥሩ ብትነግረን። አዎ፣ ያው የዝማሬ ተዋህዶ አገልግሎቱ የመዝሙር ጥናቱ ያው ረጅም ነው። እንደ ሰንበት ትምህርት ቤት ግን ያው እንደ ሰንበት ትምህርት ቤት መዝሙር ጥናት ያው አገልግሎቱ ረጅም ነው። መዝሙር ጥናት የምንዘጋጅበት ጊዜ ያው ረጅም ጊዜ ባይሆንም ግን ያው በጥሩ ሁኔታ ተዘጋጅተን በጥሩ ሁኔታ አጥንተን እንደ ሰንበት ትምህርት ቤትም እንደገና ደግሞ በህብረት በኦንላይን ላይ ተገኝተን እስካሁን ድረስ አጥንተን ለዚህ ቀን ያው ደርሰናል። እሺ ወንድማችን፣ እንግዲህ ይህ ዝማሬ ተዋህዶ በየዓመቱ የሚካሄድ መርሃ ግብር ነው። እንዲቀጥል ለመምህሩ ምን ትላለህ? እንደገና ደግሞ ለሰንበት ትምህርት ቤቱ ምን ቅድመ ዝግጅት ማድረግ አለባቸው ትላለህ? አዎ፣ እንደኔ ሀሳብ ያው የዝማሬ ተዋህዶ ዘንድሮ ለሁለተኛ ጊዜ እየተካሄደ ነው። ሁሌ በየዓመቱ ቢቀጥል እላለሁ። አንደኛ ሃይማኖታችንን እንግዲህ በሰው ሀገር ወይም በስደት ሀገር ያው የምናንጸባርቅበት እንትን ነው፣ እንደ በዓልም ነው። አንደኛ ህፃናቶችም አንድ ላይ በህብረት ተገናኝተው ሲያመሰግኑ አምላካቸውን ሲያመሰግኑ ማየት በጣም ድንቅ ነገር ነው። እዚህ ህፃናቶች ተሰብስበው የህፃናቶች መርሃ ግብር ተዘጋጅቶላቸው ታዳጊዎች ተዘጋጅቶላቸው እኛም አዋቂዎች ወጣቶች አንድ ላይ በህብረት ስናከብር ማየት በጣም ድንቅ ነገር ነውና ይሄ ነገር ሁሌ በየዓመቱ ይቀጥል ባይ ነኝ። ለጨረሻ ጊዜ ላልመጣ ሰው የሚቀጥለው ዓመት እንዲመጣ የምትናገረው የምታስተላልፈው መልእክት? አዎ፣ እንግዲህ ያው አለመምጣት ይቆጫል። እውነት ለመናገር መምጣት በጣም ትልቅ በረከት ትልቅ ዋጋም ያስገኛል። እንግዲህ ዛሬ ሁላችንም ይሄ ጉባኤ ወይም ደግሞ ይሄ ዝግጅት ባይኖር ኖሮ ሁላችንም በተለያየ አይነት ቦታ ላይ ነበረ የምንገኘውና የምናሳልፈውና እዚህ ቦታ ላይ ግን በመምጣታችን ግን ትልቅ በረከትና ትልቅ ዋጋ ነው የምናገኝበትና ያልመጣ ሰው እንግዲህ ለሚቀጥለው ዓመት ይሄንን ጉባኤ ይሄንን ዝግጅት አይቶ እንዲገኝ ብዬ በዚህ አጋጣሚ መልእክቴን አስተላልፋለሁ። አመሰግናለሁ። ያክብርልን። መልካም ፕሮግራም፣ መልካም አገልግሎት ይሁንልን። አሜን። ሶፒ ይባላል። የመጣሁት ከቅዱስ ገብርኤል ደብር። እናመሰግናለን። ለስንተኛ ጊዜሽ ነው እዚህ ስትመጪ? ሁለተኛ ጊዜ። እንዴት አየሽው? እንዴት አገኘሽው? በጣም ቆንጆ ነው። የመጀመሪያው ቆንጆ ነው፣ ይሄም በጣም ቆንጆ ነው። እንግዲህ በዚህኛው ጊዜ ፈልገው ግን መምጣት ያልቻሉ በሚቀጥለው እንዳይቀሩ የምታስተላልፊ መልእክት ካለሽ? አዎ፣ ሁሉም ሰው ኦርቶዶክስ የሆነ ሁሉ ሰው ቢመጣ ሌላም ሃይማኖት ያለው መጥቶ ቢያዩ ደስ ይለናል። ማንም ሰው ባይቀር በጣም ደስ ይለናል። ሀገራችንን ያስታውሳል። በረከቱም ደግሞ እንዳይለየን። እናመሰግናለን። በጣም ነው የምናመሰግነው። እኔም አመሰግናለሁ። ለእናንተ መልካም በዓል፣ መልካም ፕሮግራም። ላልመጡት ሁሉ መልካም በዓል ይሁንላችሁ። ለሚቀጥለው ዓመት ሁላችሁም እንደምትመጡ ተስፋ አለን። ሰላም ያደርሰን።
እንግዳችን ጥያቄያችንን እንድትመልሽልን እዚህ ስለተገኘሽ እናመሰግናለን። ስምሽንና የመጣሽበትን ቤተክርስቲያን እንድታሳሰቡ። እሺ፣ ስሜ ሶስና በላይ እባላለሁ። የመጣሁት ከካርልስሩሄ አቡነ ተክለ ሃይማኖት ቤተክርስቲያን ምዕራፈ ቅዱሳን ሰንበት ትምህርት ቤት ተማሪ ነኝ። ፕሮግራሙን ለመካፈል መጥቻለሁ። መልካም ሁኔነት። እንግዲህ እንደምናይሽ አገልጋይ ነሽ እና ከአገልግሎቱም አንጻር እንዴት አየሽው? ከአምናው የዚህኛውን ዓመት? በእርግጥ ያለፈው ዓመት አልመጣሁም። አጋጣሚ ትምህርት ላይ ስለነበርኩ አልተመቸኝም። ጓደኞቼ መጥተዋል። ግን ከጓደኞቼ እንደሰማሁት ከባለፈው ዓመት በዚህኛው ዓመት ትንሽ ምዕመኑ ቀንሷል የሚባል ነገር ሰምቻለሁ። እንግዲህ ያለን እናንተ ስለነበራችሁ በይበልጥ ታውቃላችሁ እያስባለሁ። እኔ እንደ መጀመሪያ አመጣጤ ግን በጣም ጥሩ ነው። ደስ ብሎኛል እዚህ በመገኘቴ። እንደዚህ አይነት የዝማሬ መርሃ ግብር እንደ ክርስቲያን ህብረታችን ምን አይነት ጥቅም አለው ብለሽ ታስባለሽ? በጣም ብዙ ስፔሻሊ በውጭ ሀገር ለሚኖሩ ለእንደኛ አይነት ስደተኞች በጣም ጥሩ ነው። ለልጆቻችን መሰረት ጥለን እናልፋለን። በጣም አሪፍ ነው። ሌላው ትንሽ ቅር ያለኝ ነገር ምንድን ነው? በሀገራችን ላይ ብዙ በክርስቲያን በኦርቶዶክሳውያን አማኞች ላይ በአባቶች ላይ የሚደረገውን ነገር ያው ታውቃላችሁ። ያንን በተመለከተ ሁኔታ ምንም አይነት ሎጎ አላየሁም። ያ ቢኖር ኖሮ ተሰሚነት ይኖራል፣ ድምፅ ብንሆናቸው ጥሩ ነበር ብዬ አስባለሁ። በሚቀጥለው ዓመት ግን ተስፋ አረጋለሁ። በሚቀጥለው ዓመት እንግዲህ እንደምንገናኝ ተስፋ እናደርጋለን። በትክክል በእርግጠኝነት። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ፕሮግራም። በቅድሚያ ፈቃደኝነታችሁን ገልጻችሁልን እዚህ ለመመለስ ስለተገኛችሁ እግዚአብሔር ያክብርልን። እናመሰግናለን። ስማችሁንና የመጣችሁበትን ከተማ ብትነግሩ። ስሜ ገነት አለም እባላለሁ። ከኑረንበርግ ቅድስት ሥላሴ ቤተክርስቲያን ነው የመጣን። እሺ ምክንያት መጣናሉ ከውርንበር ነው መጥተናልና የሥላሴ ሰዎች ነን። ስሞች ማን ይባላል? ከየት? ሥላሴ ኑረንበርግ ቤተክርስቲያን። የኑረንበርግ ቤተክርስቲያን ሥላሴ የሥላሴ ውርንበር ነው እና እግዚአብሔር ይስጥልን። ስሜ ወለተ ኢየሱስ እባላለሁ። እዚህ ፕሮግራም ላይ ለስንተኛ ጊዜ ነው የተገኛችሁት? እንዴት ተሳያችሁት ፕሮግራሙ? ለሁለተኛ ጊዜ ነው የተሳተፍኩት። በጣም ጥሩ እግዚአብሔር የመስገኛ ሰዓት ነው። እግዚአብሔር የተመሰገነ ነው። በጣም መልካም። ለስንተኛ ጊዜዎት ነው እዚህ ሲመጡ? እዚህ መጥቻለሁ ለመጀመሪያ ጊዜ ነው። ግን የፊት ቤተክርስቲያን የነበረ መጥቻለሁ። ቅድሚ 18 ዓመት ደርሻለሁ መጥቻለሁ። አሁን ደግሞ ለመልካም ጊዜ ከሱ ለበለጠ ከሱ ለሰላም ከሱ ለፍቅሪ ሁሉ ለአንድነት ያደረገና ሰራችሁም ጊዜ ለበረካ ለጤና ለሰላም ለፍቅሪ ለታቃፈሉ ፍሬ ሐረስታይ አርሶ ነጋዳይ ነግዶ ትምህርት ላለው ትምህርት ተማህሮ ወደ ቤቱ ልመለስ ጊዜ ሰላምን ፍቅርን ያምጣል። ሰላም ይሁንና ሀገራችን። እንደዚህ አይነት ፕሮግራም የዝማሬ ፕሮግራም ለህብረታችን እንደ ኢትዮጵያዊነታችን እንደ ክርስቲያኖች ምን አይነት ጥቅም አለው ብላችሁ ታስባላችሁ? አንድነት ያሳያልና እግዚአብሔርን የምናመሰግንበት አባቶች ከተለያዩ ቦታ መጥተው እግዚአብሔርን የሚያመሰግኑበትና የሚገናኙበት ቦታ ነው። በጣም ጥሩ ነው። በዚህ ቢቀጥል እኔ ደስ ይለኛል። እግዚአብሔር ደግሞ ይፈቅድልናል ብዬ በመጨረሻ ማስተላለፍ የምትፈልጉት መልእክት፣ በዚህኛው ጊዜ ያልመጣ ሰው በሚቀጥለው እንዲመጣ የምትጋብዙት ግብዣ ካለ? ይሄ ፕሮግራም በጣም እግዚአብሔርን የምናመሰግንበት እና ጥሩ ጊዜ ነው እና
ሁሉም እንትንፋስ ያለው ሁሉ እግዚአብሔርን ያመሰግን እግዚአብሔር ቃል ሁላችሁም በሚቀጥለው ዓመት እንድትመጡ ጥሪያችንን እናስተላልፋለን። እንግዲህ በሰላም ያደርሰን። ብዙዎቻችሁን እንጠብቃችኋለን። የቀራችሁ እግዚአብሔር በሚቀጥለው ዓመት ይፍቀድላችሁ። እናመሰግናለን። ድባቡን እንዴት አዩት? እንደገና ደግሞ የምስጋናውን ፕሮግራም እንዴት? ቆንጆ ነው። ቆንጆ ያምራል። እንደሱ ወደ ሀገራችን ሰላም ይግበረና ያምራል። እኔ ከማን ልጆች ነፋቆች አለን ወደ ልጆች ሰላም ያርግልስ። ስላሴ እናመሰግናለን። መልካም ፕሮግራም ይሁንላችሁ። አሜን። እሱማ